ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይደር ፕሬስ ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶልድ ነኝ። በቅድሚያም የብልጽግናን መንደር በደስታ እያዘለለ ያለ ዜና አለ። የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ነው። የቪዛ እገዳ የተጣለባቸው በትግራይ ያለው ቀውስ እንዳይፈታ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል በተባሉ የቡድኑ አባላትና ቤተሰቦቻቸው ላይ መሆኑን የውጭ ጉዳይ መስሪያ ቤቱ ትናንት ባወጣው መግለጫ ገልጿል። መስሪያ ቤቱ በክልሉ ሰላምና መረጋጋት እንዳይሰፍን በሚያደርጉ የቡድኑ ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነት ለማስፈን እርምጃዎችን መውሰድና ማገለጥ እንደሚቀጥልም አስጠንቅቋል። በፌደራል መንግስቱና በህወሓት አክራሪዎች መካከል ያለው ውጥረት በድጋሚ ጦርነት ሊቀሰቅስ ይችላል የሚል ስጋት ፈጥሮብኛል ሲልም መስሪያ ቤቱ ገልጿል። አክራሪ ያላቸው አካላት አሉ እሱ ራሱ ማለት ነው። አጠቃላይ ዝርዝሩ በዚህ መግለጫ ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት ዛሬ ሰኔ 17 በሰጡት ጋዜጣዊ መግለጫ እርምጃ የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ ነው ብለዋል። የቃል አቀባዩ መግለጫ እንዳመለከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ ያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቅስ ከፍተኛ ስጋት ደቅኗል። በዘንድሮ ዓመት መጀመሪያ ላይ የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያወሳው መግለጫው ይህም የ600 ሺህ ሰዎችን ህይወት የቀጠፈውና ከ2000 እስከ 2022 የተካሄደው ጦርነት ካበቃ ወዲህ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ ነው ብሏል። ይህን ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ አንቀጽ 212A3C በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ ገልጸዋል። ይህ ቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ ሆኑ ወይም እጃቸው ያለበትን የህወሓት አክራሪ አቋም አራማጅ ሃርድላይን አባላትንና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው ማለት ቶማስ ፒኮት ተናግረዋል። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከጠቅላላ ኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል ያረጋገጠው መግለጫው በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉ መጠቀም ትቀጥላለች ሲል አስታውቋል። አሜሪካ አክራሪ ባለቻቸው የህወሓት ሹመኞች ላይ የቪዛ እገዳ ለመጣል መንቀሳቀስ ጀምራለች ነው። የቪዛ እገዳ ነው የሚለው እኔ ምን ያህል ይሄ ተጽዕኖ እንደሚያመጣ አላውቅም። የቪዛ እገዳ እነ ደብረጽዮን ላይ እርምጃውም ከባድ አይመስለኝም። አሜሪካ አትገቡም የሚል የቪዛ እገዳ ነው የሚደረገው። በአሁኑ ሰዓት እነ ደብረጽዮን ከማን ጋር እየሰሩ እንደሆነ እናውቃለን። ከሌሎች አውሮፓ ሀገራት ጋር እየሰሩ ነው። ሀገሮችን መጥቀስ ስለማያስፈልግ ነው እና በጣም ሰበር ዜና የሚሆን ነገር አይደለም። አክቹዋሊ ግን ያው አሜሪካ ይህንን አቋም ይዛለች። የፕሪቶሪያን ስምምነት እያደናቀፉ ያሉት እነዚህ እነ ደብረጽዮን ናቸው በሚል አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ እገዳ ገደብ እንደምትጥል አስታውቃለች። ተመልካቾቻችን አድማጮቻችን ወደ ሌሎች መረጃዎች ስንገባ ወደ ሸዋ ደራ በገፍ የገባው ኃይል በማህበረሰቡ ላይ ጥቃት መፈጸም ቢጀምርም እስካሁን የደረስልን የመንግስት አካል የለም በማለት የከተማዋ ነዋሪዎች አሁንም የድረሱልን ጥሪ በማቅረብ ላይ ይገኛሉ። የከተማዋ ነዋሪዎች ተማጽኖ አዳማጭና ምላሽ ያላገኘው በትናንትናው ዕለት ወደ ከተማው በገፍና በሰልፍ የገባው ይህ ኃይል ከኦህዴድ ብልጽግና ጋር አብሮ የሚሰራ በመሆኑ ነው የሚል እምነት በብዙዎች ዘንድ አለ። ነዋሪዎቹ ከትናንት ቀትር ጀምሮ እስካሁን ድረስ ተማጽኗቸውን የቀጠሉ ቢሆን ይህ ሁሉ ጥሪ ሲደረግ ምንም ምላሽ ያልሰጠው አገዛዝ የሰው ህይወት ከጠፋ ቤቶች ከተቃጠሉና ንብረቶች ከተዘረፉ በኋላ እንደተለመደው የሸኔ ታጣቂዎች ጥቃት ፈጸሙ የሚል የስላቅ መግለጫ እንደሚሰጥ የታወቀ ነው። በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። መብት ደግሞ በልመና አረንዶ መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነትን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምር። እኔ እሱን ነው ማስበው። አዋሽ 40 ሚሊዮን ወስዶ ይጨምር። ምንም የተለየ ነገር የለውም ነው ማለት። እኔ እሱ ነው ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ? ባሳሰባቸው እኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው።
እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። ኮሜዲያኑ ታስሯል። ብዙ ሰዎች ትታሰራለህ፣ ይገድሉሃል፣ ወዘተ ይሉኛል። መንግስት እኛን እየነካን እኛ እሱን ለመንካት ለምን እንፈራለን? ይህ ትውልድ መፍራት ካለበት ፈጣሪውን ብቻ ነው። እኔ እውነትን መሰረት አድርጌ ለምሰራቸው ስራዎች መንግስት ሲፈልግ ይሰረኝ፣ ሲፈልግ ይግደለኝ እንጂ አልፈራም። ስራዬን አጠንክሬ እቀጥላለሁ። ኮሜዲያን ምናለ ያደርጋል በቅርቡ በወቸ ጉድ ፖድካስት ላይ ቀርቦ በነበረው ቆይታ ነው አሁን ያልኩትን የተናገረው። አልፈራም፣ እንደፈለጉ ያደርጉኝ። በኮሜዲያን ስራዬ ፈልገውን እየታቸው ማህበራዊ ነገሮችን እየሄድኩ እቀጥላለሁ ነው ያለው። አመፅ አልቀሰቀሰም። ያን ነበር ሲያደርግ የነበረው። ይህንን ባለ በሳምንት ውስጥ ማለት ነው ኮሜዲያን ምናለ ካለፉት ጥቂት ወዲህ በመንግስት የጸጥታ ኃይሎች ተይዞ በእስር ላይ ይገኛል። ይህን ነገር በተደጋጋሚ እየሰማን አንዳንዴ አልታሰረም አንዳንዴ ታስሯል እያሉ ነበር። አሁን ግን ለማረጋገጥ እንደሞከር ነው መታሰሩ ነው የታወቀው። መረጃውን ከቅርብ ቤተሰብ ምንጮች ነው ለማረጋገጥ የተቻለው። ከወር በፊት ደህንነቱን ጠይቀ ነው ሰላም መሆኑን ገልጾ ነበረ። አሁን ግን ምንም ምላሽ መስጠት አልቻለም። ምናልባት ሌሎች ተጨባጭ መረጃዎች ካሉ እናቀርባለን። ይሆን ሆኖ ግን ከታማኝ ምንጮቻችን ለማረጋገጥ እንደሞከር ነው ኮሜዲያን ምናለ ያረጋል መታሰሩን የሚገልጹ ናቸው ተመልካቾቻችን፣ አድማጮቻችን። ባልደረባዬ ፋሲል በማለዳው እንዳለው ነው። አርቲስቱም ታሰረ፣ ጋዜጠኛውም ታሰረ፣ ቄሱም ታሰረ፣ መምህሩ ታሰረ፣ ሐኪሙ ታሰረ፣ ፖለቲከኛው ታሰረ፣ ነጋዴው ታሰረ። እንግዲህ ማን ቀረ? ፓስተርና ኡስታዝ እያቀሳሰረ። ሌላው ተመልካቾቻችን፣ አድማጮቻችን የኢትዮጵያ አብዛኛው ወጣት ተስፋ ቆርጧል። በጠዋቱ የኤምኤስ ውይይታችን ላይ አንዲት ወጣት ወዴት እንሂድ፣ ለምን አትገሉንም እያለች እያለቀሰች መንግስትን ስትናገር ነበር። ምን አይነት መንግስት መጣብን፣ የሚገድል መንግስት እያለች ተስፋ መቁረጧን ስትናገር ነበር። ተመልክታችኋታል። በስፋት ማህበራዊ ሚዲያው ላይ ተሰራጭቷል። ይሄ ወጣት ደግሞ እንደምትመለከቱት ምንም ነገር አላለም። በቃ ከኢትዮጵያ የምወጣበትን ነገር በጨዋነት ምከሪ ብሎ በተለይ ዲያስፖራዎችን ይጠይቃቸዋል። እስኪ ያዳምጡት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም እኛ ለኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ወጣቱ እዚህ ደረጃ ላይ ነው የደረሰው። ተስፋ ቆርጧል። ተመልካቾቻችን፣ አድማጮቻችን የኢትዮጵያ ነገር ለራሷ ዜጎች ራሱ ተስፋ አስቆራጭ ሆኗል። ይህ በሆነበት ሁኔታ ትናንትና በጂ7 ሀገራት ስብሰባ ላይ አብይ ያለመጋበዙና የቀረበው ትችት ከንክኖታል፣ እንቅልፍ ነስቶታል። እሱንም ደጋፊዎቹን ኢቲቪ ዛሬ ከማለዳው ጀምሮ ተመልካቾቻችን በጣም የሚያስቁ ፕሮፓጋንዳዎችን እስካሁን ድረስ እየለቀቀ ነው የሚገኝ። አብይን ለማከም፣ አብይን ለማጽናናት እነ ዊሊያም ሩቶ ፓሪስ ሄዱ። አንተ በሳሪስ ስላልነው ተመልከቱ። ከአሁን በፊት የአዶና የሚባል ቲክቶከር ይዞት የመጣ ልጅ አለ። አንድ ቲክቶከር እንደገና ደግሞ አይስፒድ ሾው ነው የሚባል ልጅ አለ። እሱን ሁሉ የለጠፉ ቲክቶኮች የመጡትን ዛሬ እንደ አዲስ ተመልከቱ። አይኖች ሁሉ ወደ ኢትዮጵያ ለምን ያድላል። ተራ ቲክቶከሮች፣ የኛ ልጆች የማያዩቸው ቲክቶከሮች ለማከም ጠዋት ደግሞ አይታችኋል። የብሪክሱን የድሮውን ሁሉ እየለጣጠፉ ኢትዮጵያ ታላቅ የዲፕሎማሲ እመርታ እያሉ እየሰሩ ሙሉ ቀን በዚህ ላይ ውለዋል። ዛሬ አብይን ለማጽናናት አሁን ደግሞ ይህን መረጃ ከማቅረብ በፊት ይህን ፎቶ አድርጎ ኢቲቪ እንደምታዩት የሀያላንን ትኩረት የሳበች አፍሪካዊት እንቁ በማለት ይህንን ነገር አድርገዋል። እና በዚህ ጉዳይ ላይ እኔ ከምናገር ወዳጄ ካሳንበሳው ያላትን አጭር ነገር ላቅርብላቸው። እያመመው መጣ አለ ቴዲ አፍሮ። ካሊጉላ አህመድ ጂ7 ስብሰባ ላይ አለመጋበዙን ተከትሎ ማህበራዊ ሚዲያ ላይ ሞክ መደረጉ እንቅልፍ ነስቶት ነው ያደረው። የፕሮፓጋንዳ ማሽኖቹ ቫዝሊን እየቀቡት ነው። ትዕዛዙ ከሱ እንደመጣ ጥርጥር የለውም። የሀያላንን ትኩረት የሳበች አፍሪካዊት እንቁ በሚል ርዕስ ድርሰት እየጻፉ ይገኛሉ። ኬንያ፣ ጅቡቲና ሶማሊያ ሀያል ሀገራት ሱፐር ፓወርስ መሆናቸውን ገና ዛሬ መስማቴ ነው። እንደምትመለከቱት እንደ ሶማሊያ ሁሉ አሉበት እዚህ ውስጥ እና እነ ጅቡቲ እነ ኬንያ ሁሉ አሉበት። የዓለም ባንኩ
አጃይ ባንጋና የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬዝ በምን ሂሳብ ሀያል እንደተባሉ እስካሁን አልገባኝም። ጉቴሬዝ ለአፍሪካ ህብረት ስብሰባ በአመት ቢያንስ አንዴ ወደ ኢትዮጵያ ይሄዳል። ወደ ሌሎች ሀገራት ሲሄድ ከጉዳይ የሚጥፈው የለም። ሁሌ ነው የሚሄደው ሁሉ ቦታ። የተባበሩት መንግስታት ድርጅት በፍልስጤምና በኢራን ግጭት ምን እንደሆነ ተጋልጧል። ጥርሴ የለው አንበሳ እንደሆነ ስለታወቀ ጉቴሬዝ መጣ ሄደ፣ ምንም ነገር የለም። ካሊጉላ የዛሬ ወር ገደማ እዚህ ደርሰህማ ቡና ሳትጠጣ እህል ሳትቀምስ ወደ ሀገር አትመለስም፣ ካልመጣህ ሞቼ እገኛለሁ ብሎ ከናይሮቢ ጎትቶ የወሰደው ማክሮን አዲስ አበባ መሄዱን በማህበራዊ ሚዲያው ላይ ጭምር ሳይገልጽ ቀረ። ካሊጉላ ግን 4 ጊዜ ለጥፎታል። ታስታውሳላችሁ? ኬንያ ስብሰባ ላይ አብይ ማክሮን ይዞ ሲመጣ አዲስ አበባ ትልቅ አቀባበል ሲያደርግለት 4 ጊዜ ነው አብይ የጻፈው። ከፈረንሳዊ ፕሬዚዳንት ያለ ማክሮን የትም ቦታ ሲሄድ ይጽፋል። አንድም ነገር አልጻፈም። ስለዛ ማክሮን ወደ አዲስ አበባ ሄደው የግብፅና የኬንያ ቆይታን ካደረገ በኋላ ነው። በሁለቱ ሀገሮች እግረ መንገድ ነው። የሁለቱ ሀገራት መሪዎች በማክሮን ጋባዥነት ሲጋበዙ ካሊጉላ አንድ የችግኝ ተከላ ዘመቻ ላይ ካድሬዎቹን ሰብስቦ ለራሱ ሲያጨበጭብ አመሸ። የለም አልተጋበዘም። እንኳን ሊጋብዘው የተደረገለትን አቀባበል እንኳን በማህበራዊ ሚዲያው አልጻፈም። አብይ ጋር ስለመገናኘቱ አብይ 4 ጊዜ ይጽፍ ማለት ነው። ኤርዶጋን አዲስ አበባ ሄደው አካባቢውን አታተራምስ ብሎ ካሊጉላን ለመቆጣት ነው። እንደዛ አይነት መግለጫ ነው የሰጠው። ኢትዮጵያ ውስጥ ካለው ስቴክ አንጻር ሚንዛይ ቶሎ ቶሎ አይመጣም ተብሎ ሊወቀስ ነው የሚገባው። ሀገሪቱ የሱ ናት። የኢትዮጵያ መከላከያ ጠቅላይ አዛዥ ባሽ ሆኖ ለማንኛውም እዚህ ስብስብ ውስጥ ይመስለኛል እዚህ ፎቶ ውስጥ የሶማሌላንዱን ሰውዬ ረስታችኋቸዋል። እውቅና ባይኖረው እንኳ ከጎረቤት ሀገራት አትነጥሉት። አራጣ በዳሪዎች ፎቶ ውስጥ ከገቡ አይቀር ደግሞ እንደ ውሃ ቀጄ የምትመላለሰዋ የአይኤምኤፍ ክሪስታሊና ጆርጂየቫን አጠጋግታችሁ እዚህ ፎቶ ውስጥ አስገቧት። ካሊ ጂ7 ስብሰባ ላይ ቢጠራ ጭምር ምንም የሚያደርገው ነገር የለም። ሰውየው ድግስና ፎቶ ስለሚወድ ብቻ ነው እንዲህ ያለ ነገር የሚወደው በማለት ካሳንበሳ ትዝብቱን አካፍሎናል። ተመልካቾቻችን ወደ ሌላ ወሬ ስናልፍ መምህሩ ለተማሪ ሊፈተን ገብቶ ተያዘ። በሳውላ ከተማ የ8ኛ ክፍል ፈተና ለተማሪ ሊፈተን የገባ መምህርና ተማሪው በፖሊስ ቁጥጥር ስር ውለዋል። በሳውላ ከተማ ኩስቲ ቁጥር 1 ትምህርት ቤት የ8ኛ ክፍል ፈተና ለተማሪ ሊፈተን ከተማሪ ጋር ተመሳስሎ የገባ መምህርና ተማሪው በፖሊስ ቁጥጥር ስር መዋላችን የከተማው ፖሊስ ጽሕፈት ቤት ገልጿል። ተማሪን ወክሎ ከመምህር ስለምግባር ባፈነገጠ ተግባር ተሳተፈ የተባለው ከቡልቂ ከተማ ሙሉ አንደኛ ደረጃ ትምህርት ቤት የመጣው መምህር እስራኤል አሰፋ የማንዴዳ ርቀት ትምህርት ቤት ተማሪ ሆነው አብነት እንዳለን ክልላዊ ፈተና ሊፈተን ሲል በተደረገው የኮማንድ ፖስት ክትትል በቁጥጥር ስር ሊውሉ መቻላቸውን እየገለጹት የከተማው ትምህርት ጽሕፈት ቤት ኃላፊ አቶ ያዕቆብ በተላ ናቸው። በመጨረሻም ተመልካቾቻችን፣ አድማጮቻችን አሜሪካ በር ስትዘጋ ካናዳ በሯን ከፍታ በክብር ተቀበለች። ታሪክ እየሰራ ያለው ሶማሊያዊው ድንቅ የእግር ኳስ ዳኛ ኦማር አርታን አሜሪካ እንዳይገባ መከልከሉ ዓለምን እያነጋገረ ባለበት በአሁኑ ሰዓት ላይ ካናዳ እጆቿን ዘርግታ እየጠበቀችው ነው። የካናዳ ብሪቲሽ ኮሎምቢያ ጠቅላይ ሚኒስትር ዴቪድ አቢ ቀጥተኛ መልእክት አስተላልፈውለታል። ኦማር አርታን በግዛታችን ሙሉ ደህንነቱ ተጠብቆ በታላቅ ክብር ይስተናገዳል። አሜሪካ ባትፈቅድለት እንኳ ቫንኮቨር ላይ የሚደረጉትን የዓለም ዋንጫ ጨዋታዎች በነፃነት መምራት አለበት ነው ያሉት። ይሄ ካናዳ ውሳኔ የአሜሪካን ፖለቲካዊ አሰራር ያሳፈረ ትልቅ ታሪካዊ እርምጃ ነው ተብሏል። ተመልካቾቻችን የዘንድሮ የዓለም ዋንጫ በአሜሪካ፣ በካናዳ፣ በሜክሲኮ በ3 ሀገራት ነው የሚዘጋጀው። አሜሪካ ባትከለክለውም እኛ ከፍተን እናስገባዋለን አለች ካናዳ በክብር። ሞቃዲሾ ሲመለስ የክብር አቀባበል፣ የዓለም ዋንጫ እዛ አሜሪካ ይዳኝበት የነበረበትን ገንዘብ እንደሚከፈለው፣ ዲያስፖራዎች እንደገና $1 ሚሊዮን አሰባስበው የሰጡት በብዙ ነገር ነው። እንደገና የአውሮፓ ሻምፒየንስ ሊግና የአውሮፓ ሊግ አሸናፊ የዋንጫ ጨዋታ እንዲመራ ፊፋ መደበው እንደገና ትልቁን ጨዋታ። አሁን ደግሞ ካናዳ አሜሪካ በር ብትዘጋበትም እና እዚህ ያሉ የሚካሄደውን ጨዋታ እንድትመራ እኛ እንጋብዝሃለን ወደ ሀገራችን እናልን ብለውታል። እና በጣም ደስ የሚል ውሳኔ ነው ካናዳ የወሰነችው። ትራምፕን የሚያሳፈረ ውሳኔ ነው የወሰኑት ለማለት ነው። ተመልካቾቻችን፣ አድማጮቻችን ፍትህ እንደዚህ ሲሆን ደስ ይላል። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደር ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ።
እወዳቸዋለሁ፣ አከብራቸዋለሁ። ጤና ይስጥልኝ።